የትዳር መሰረቱ ከመጀመሪያው ከጥንቱ ምክንያት የሆን ጌታ በመሃላችን ዛሬ ጥቅምት 9 ቀን 2018 ዓ.ም የማገባበት ቀን ነው። እግዚአብሔር ረድቶኝ ለዚህ ቀን ደርሻለሁ። የሰው ልጅ ሆኖ መቼስ የማያስብ የለም። ያስፋል አንዳንድ እያሰበ የነበረበት ነገር አለ። አንዳንድ ነገሮች ሄዱና ላይሳኩ ይችላሉ። እንደው ዘዴ እግዚአብሔር ያሳካልኝ ቀን ዛሬ ነው። በጣም ደስ ብሎኛል እና በእንደዚህ አይነት ሁኔታ እኔ አገባለሁ ብዬ አላሰብኩም። ባገባም ዝም ብሎ ተጸልዮልኝ ነበር። ጸልዮልን ወደ ቤት እንገባለን ብለን ነበር ያሰብነው። የሚያሰቡት እንደዛ ነበር፣ ግን በኋላ ሀሳብ ተቀየረና ወደ እነዚህ አይነት ነገሮች መጣን ማለት ነው። ከኛ ቤት ወደ ሙሽሪት ቤት እየሄድን እንገኛለን። ሙሽሪትም እንግዲህ ደስተኛ ሆና ተሹማ ተሸልማ አምራ እንደምትጠብቀኝ አምናለሁ። ክብርህንም ሳይጌታ እኔ እንዳንተ ያለ ስላልተገኘ ፍጥረት ሊያደንቅ ያየተመኘ እንዳንተ ያለ ስላልተ ቅዱስ ጋብቻ አንድ ለመሆን ወንድማችን ደሳለኝ ንጉሴና እህታችን ሰላማዊት ተስፋዬ በፊታችን ቀርበዋል።
የእነርሱን መጋባት የሚከለክል ምክንያት ቤተ ክርስቲያን ስላላገኘች የጋብቻቸውን ቃል ኪዳን ሥርዓት እንፈጽማለን። እግዚአብሔር የተመሰረተ በኢየሱስ ክርስቶስ የተቀደሰ መሆኑን እያንዳንዳችሁ ታምናላችሁን? አሁን እናምናለን። ደሳለኝ ንጉሴ እግዚአብሔርና በእነዚህ ምስክሮች ፊት በጎኔ ያለችውን እህት ሰላማዊት ተስፋዬን ሚስትህ አድርገህ ስትወስዳት በጤንነቷም ሆነ በሕመሟ ወቅት በደስታና በሐዘንም ጊዜ እያፈቀርካትና እያጽናናሃት እንደ ክርስቲያን ባል በሕይወት ዘመን ሁሉ በታማኝነት በእርሷ ብቻ ጸንተ ትኖራለህን? አዎን እኖራለሁ። አንቺ ሰላማዊት ተስፋዬ እግዚአብሔርና በእነዚህ ምስክሮች ፊት በጎንሽ ያለውን ወንድም ደሳለኝ ንጉሴን ባልሽ አድርገሽ ስታገቢው በጤንነቱም ሆነ በሕመሙ ወቅት ያፈቀርሽውና እያጽናናሽው እንደ ክርስቲያን ሚስት በሕይወትሽ ዘመን ሁሉ በታማኝነት በእርሱ ብቻ ጸንተሽ ኖሪያለሽን? ስርዓትን የቃል ኪዳን ምልክት እንዲሆን ይህን ቀለበት አደርጋለሁ። ተአምረውን ሰው አይለየው። ባልና ሚስት ሆናችሁ በሰላም በደስታ እግዚአብሔርን በመፍራት ትእዛዙን በመጠበቅ ኑሩ። ስርዓታችን ተፈጽሞ በመልካም ሁኔታ ዘምረን ጌታን አመልከን እየወጣን ያለ ነው። ወደ ምሳ ስፍራ እየሄድን ያለ ነው። በእውነቱ ከሆነ እኛ ካሰብነው በላይ ነው የሆነው ብለን ነው የምናምነው። እግዚአብሔር ስላደረገልን ነገር እናመሰግናለን። ጌታ የተመሰገነ ይሁን። ካፕለስ እግዚአብሔር ረድቶን ለዚህ ቀን በቅተናል። ጌታ ይመስገን። በደሙ ዋጅቶናል። ትንሣኤውን ልናወራ ገና ለዘላለም ከአይምሮ በላይ ደግነትህ አያልቅም አድርገልኝ ቤተሰብ ከገበያነሽ ቤተሰብ ከምስራቅ ክልል መሰረት 3 በገና ኳየር ከበገና ህብረት ወይም በገና ኳየር ምስራቅ ክልል መሰረተ ክርስቶስ ቤተክርስቲያን I'm not